ሰላም እንዴት አላችሁ? ችቦ ጠቅላላ የኮሚሽን ስራ ነኝ። እንግዲህ ይሄ ቤት 75 ካሬ ነው። ቪዲዮ ትንሽ ረዘም ስለሚል ፌቨራይት ላይ አድርጋችሁ በሚመቻችሁ ሰዓት ማየት ትችላላችሁ። ለሽያጭ የቀረበ ቤት ነው። እንግዲህ ይሄን ቤት በጣም የሚገርም ነገር አሳያችኋለሁ። ውስጥ ገብተን እንግዲህ የተሰራበትን የዲዛይን ሁኔታ ነው ማሳያችሁ ማለት ነው። ለሽያጭ የቀረበ ነው። አያት ጊፍት ሪል ስቴት አካባቢ ነው የሚገኘው። እንግዲህ ይሄ ፓርኪንግ ሁለት ይይዛል። ይሄ ልብ በሉ መሬት ላይ ነው። ሁለት መኪና ፓርክ ማድረግ ይችላል። በደንብ አይቼዋለሁኝ። እዚህ መሬት ላይ የተጠቀሙት ነገር ምንድነው? እሱ ኪችን ትራዲሽናል ኪችን ሰፋ አድርገው እንደዚህ ትተዋል። ስቶር አለ እዚህ ጋር ሮቶ ማስቀመጫ ከጀርባ በኩል አስቀምጠዋል። እዚህ ጋር መጸዳጃ ክፍል አለ። ደረጃው ጥግ ላይ ነው። 1 ሜትር ከ20 ደረጃ ሰፊ ነው የተቀመጠው። እንግዲህ እዚህ ጋር ስፔስ አለ እንደምታዩት። እንግዲህ 75 ካሬ ደረጃውን በዚህ ደረጃ ተደርጎ ተሰርቶ ቤቱ እንዴት እንደሚያምር እንግዲህ እዩት። ቪዲዮውን አይታችሁ መረዳት ትችላላችሁ። እንግዲህ ለዛውም በካሜራ ስቀርጸው እንግዲህ በዚህ መልኩ ብዙ ላይ ይችላል። ፈርስት ፍሎር ላይ ወጥ ሳሎን ያደረጉት እንደምታዩት ትልቅ ሳሎን ነው። እጅግ በጣም ቆንጆ ማራኪ ሳሎን ነው። ምንም የተቆራረጠ ነገር የለውም። የራሱ በረንዳ አለው እንደምታዩት። በዚህ በኩል እዩት ስፋቱን እንዴት ስፔስ መጠቀም እንደምንችል ጠባብ ቦታ ላይ ምን አይነት ቤቶችን መገንባት እንደምንችል ባለሙያዎቻችን በደንብ ከተቀናጀ ከስራው ጋራ በደንብ የተቀናጀ ባለሙያ በደንብ ለስራው ትልቅ እንትን ያለው ማለት ግምት ያለው ባለሙያ ከሆነ እንዴት መስራት እንደሚችል እዩት። በጣም የሚያምር ሳሎን አለው እዚህ ጋር። ይሄ እንግዲህ ፈርስት ፍሎር ላይ ነው። በጣም ነው የሚያምረው። የራሱ ኦፕን ኪችን ቦታ አለው። ሳሎኑ በዚህ ደረጃ ትልቅ ነው። የ75 ካሬ እንደመሆኑ መጠን ሰፊ ነው። ከዚህ ስንወጣ እንግዲህ ሁለተኛ ላይ ያሉትን ደግሞ ነገሮች ያሳያችኋለሁኝ። አንድ መኝታ ክፍልና ቆንጆ ማስተር ቤድሩም አውጥተውለታል እዚህ። ይሄ እንግዲህ ላንዲንጉን ይዩት ምን እንደሚመስል። ደረጃው ሰፊ ነው። እንዴት ስፔሱን እንደተጠቀሙበት ካሬው 75 እንደመሆኑ መጠን በጣም የሚያምር አድርገው ነው የሰሩትና ይህንን ቤት በደንብ እዩት። በተለይ የግንባታ ሂደቱ በጣም ነው የሚያምረው። እዚህ ጋር ከነቁም ሳጥኑ አንድ መኝታ ቤት አውጥተዋል። ከዛ ማስተር ቤድሩሙን እዩት። ማስተሩ ሁለተኛ ላይ ነው ያለው። በረንዳ አለው። እንደምታዩት ጽድት ያለ ሰፊ ማስተር ነው። በጣም ነው የሚያምረው። ቆንጆ ዲዛይን ነው የተጠቀሙት። እንግዲህ ምን ያክል ስፔሶችን እንደተጠቀሙ እዩ። ቁም ሳጥን ሙሉ የድሬሲንግ ቦታው ነው ይሄ። እዚህ ጋር ባዛ አለው የራሱ የማስተር ቤድሩሙ ማለት ነው። ይህም ሰፊ ባዝ ነው። እንዴት ስፔስን በደንብ መጠቀም እንደምንችልና ጠባብ ቦታ ላይ ቆንጆ ግንባታ ማከናወን እንደምንችል ከባለሙያዎች ጋር በደንብ ከተማከርንና ቆንጆ ዲዛይን ካሰራ እንደዚህ ጽድት እንደሚል የሚያሳይ ነው ማለት ነው ይሄ ቪዲዮ። እንግዲህ እዚህ ደግሞ ሶስተኛው ላይ ወጥተን ሌላውን የመኝታ ክፍሎቹን እናያለን ማለት ነው። እነዚህ መኝታ ክፍሎች በምታዩዋቸው መልኩ እጅግ በጣም ቆንጆ ቆንጆ ተደርገው የተሰሩ አንደኛው መኝታ ክፍል እዚህ ጋር የራሱ መጸዳጃ አለው። ይሄ እንግዲህ እዩት። ሶስተኛው ወለል ላይ ነው። የራሱ መጸዳጃ ክፍል አለው። ቁም ሳጥን ሁሉ ነገር አስፈላጊ ነገሮች የተገጠሙለት ነው። እንግዲህ እዚህ ጋር ለመጸዳጃ ክፍሉ የሚያስፈልገውን ነገር የቀሩትን መግጠም ብቻ ነው የሚቀረው። ለነዚህ ኮመን ሻወር ሽንት ቤት እዚህ ጋር አለ። ለሌሎቹ ለሁለቱ ክፍሎች 3 መኝታ ክፍል ነው እዚህ ላይ ያለው። በአጠቃላይ ሶስተኛው ወለል ላይ 3 መኝታ አለ። ሁለተኛው ወለል ላይ ማስተር ቤድሩም እና አንድ መኝታ አለ። እንግዲህ እነዚህ በሙሉ ቁም ሳጥን የተገጠመላቸው ናቸው። በጣም ነው የሚያምረው ቤቱ። እጅግ በጣም ቆንጆ ተደርጎ ነው የተሰራው። ከዚህ ወጥተን እንግዲህ አራተኛው ላይ ስንወጣ ደግሞ ሰፊ ቴራዝ አለ። አሳያችኋለሁኝ። እጅግ በጣም የሚያምር ቴራዝ አለ። እዚህ ጋር እዩት ሉክ እንዴት እንደሚያምር። በጣም የሚያምር ዘመናዊ ቤት ነው። ይሄ ቤት ለሽያጭ ቀርቧል። ዋጋው 35 ሚሊዮን ብር ተቆርጦለታል። ፕላን አለው። ዲዛይኑ የሚያምር ነው። ዲጂታል ካርታ አለው። ለባንክም ለካሽም መግዛት ትችላላችሁ። እዩት ቴራዙን እንዴት እንደሚያምር። በጣም የሚያምር ቴራዝ ሰፊ ቴራዝ አለ እዚህ ጋር እንግዲህ ተጨማሪ ክፍሎች አሉ። ለተለያየ ነገር ለላውንደሪ ለተለያየ ነገር የሚያገለግሉ እዩት። ቴራዙ በጣም ሰፊ ነው። እንግዲህ ይህን ቤት ለመግዛት ካሰባችሁ አያት ጊፍት ሪል ስቴት አካባቢ ነው የሚገኘው። በ0949372727 እና በ0911529278 ላይ ደውሉልኝ። ችቦ ጠቅላላ የኮሚሽን ስራን ላይክ ፎሎ ሼር በማድረግ ቤተሰቡን ለመጎብኘት ካሰባችሁ አስቀድማችሁ ደውሉልን። ይህ ቤት በጣም ቆንጆ ቤት ነው። በጣም ዘመናዊ ቤት ነው። ቆንጆ ዲዛይን ያለው ቤት ነው። እንግዲህ ወደ 6 መኝታ ክፍሎች አሉት። ቤቱን ለመጎብኘት ካሰባችሁ አስቀድማችሁ ደውሉልኝ። ችቦ ነኝ።
በጣም የሚያምር ዲዛይን ነው። እንደዚህ ከተሰራ ሁል ጊዜም ቢሆን ቆንጆ ነገር ማግኘት እንችላለን ማለት ነው። በጠባብ ስፔስ ላይ ቆንጆ ግንባታ ማከናወን እንችላለን። እንደምታዩት ነው 75 ካሬ ነው። G+4 ነው ግን ሁሉን ነገር ያሟላ